በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፏል። ባለፈው አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች የ12ኛ ክፍል ውጤት ዛሬ ተለቋል። ይህንን አስመልክቶም ትምህርት ሚኒስቴር ቅዳሜ ዕለት መግለጫ መስጠቱ ይታወቃል። ያልሰማችሁት ካላችሁ ሙሉ መግለጫውን አሁን አስደምጣችኋለሁ። ለቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። መልካም ቆይታ። አንደኛው ኢንተርቬንሽን ከማስተር ካርድ ፋውንዴሽን ጋር በመተባበር በ700 ምንም ባላሳለፉ ትምህርት ቤቶች ላይ ስፔሻል የሆነ እርዳታ ለተማሪዎቹም ለመምህራኑም የሰጠንበት ፕሮግራም ሲሆን፣ ሁለተኛው በትምህርት ሚኒስቴር በራሱ በኩል እንደዚሁ ምንም ባላሳለፉ ትምህርት ቤቶች ላይ የተሰሩ የማጠናከሪያ እርምጃዎች ነበሩ። ባለፈው አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፏል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፏል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው አመት 62 ነበሩ። ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ አንድ ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37% አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ በወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው አመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን ሁሉንም ብለን እናስብ። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ፣ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ
እነኚህ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው በሃይስት ግሬድ የተገኙ። ሁሌም እንደሚጠበቀው በተለያዩ ጥፋቶች ምናምን የሚገኙ አሉ። ከዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል ምን ይዛቸው እነሱን የበለጠ እያጣራን እንሄዳለን። ሲገቡ ኮምፒውተር ስልክ ይዘው መግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች አሉ። በዋናነት እነኚህ ናቸው ዋና ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ፣ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ፣ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው። ይሄ እንግዲህ ባለፈው ጊዜ ይሄንን የፈተና አሰጣጥ ስንጀምር 9ኛ ክፍል የነበሩ በሙሉ አሁን ጨርሰው ወጥተዋል። አሁን ያኔ 7ኛ እና 8ኛ የነበሩት ናቸው አሁን እየገቡ ያሉት። ከዛ ቀጥሎ ኤሌመንተሪ ያሉትም እየጨመሩ ሲሄዱ ትምህርቱ ከታች ጀምሮ ኢምፕሩቭመንት እያሳየ ሲመጣ ያ የምናስበው የነበረው እስከ 20% 15-20% ያለው ሬንጅ ውስጥ በአጭር ጊዜ እንደርሳለን ብለን ነው ተስፋ የምናደርገው። ጥያቄ ካላችሁ ጥያቄ የለም? ግልጽ ነው? እሺ፣ አመሰግናለሁ። ምናልባት ባለፉት 4 ዓመታት እንዳጋጣሚ ነው ተከታትያለሁና ከሁለት ሶስት ደግሞ አይቻለሁ የነበረ ፕሮግረስ ደስ ይላል። የሆነ ለውጥ እንዳለ እያለ አሁን ማሳሳብ የሆነ ጉዳይ የምን ትምህርት ቤት የማያሳልፉ ትምህርት ቤቶች ጉዳይ አምና ቃል በገቡት መሰረት ለውጦች ተደርገዋል ወደ 700 ግን አሁንም 500 አለ። ምናልባት ባለፉት 5 ዓመታት ከዚህኛው ሲታይ ምንም ለውጥ ያላመጡ ትምህርት ቤቶች ምን አይነት እርምጃ መወሰድ አለበት? ምክንያቱም 5 ዓመት ምንም ለውጥ ያላመጣ አመራር የሚቀጥል ነገር ምንም የሚያመጣው ነገር አይኖርም ብያምናለሁ እንደግለጽ ነው። እዛ አካባቢ ምን አይነት እርምጃዎች ለመውሰድ የታቀደው? ምናልባት ከዚህ በኋላ ሊሆን የሚችለው 1-2 ያሳለፉ ትምህርት ቤቶች የበለጠ እንዲያሳልፉ ማድረግ ይጠበቃል። ቢያንስ አሁን ማሳለፍ ጀምሯል። ቀጣይ ያንን ቁጥር ማሳደግ አለባቸው እና ከእሱ ጋር በተያያዘስ ምንድን ነው የሚታሰበው? በተለይ ሙሉ ለውጥ ለማምጣት ከቦርዲንግ ጋር ጥሩ ለውጦች አሉ፣ ግን ተደራሽነት ጋር አሁን እየተሰራ ነው። እሱ ጋር ያለው ነገር ምክንያቱም ኢንተሌክቹዋል ተማሪዎች ጥሩ አቅም ያላቸው ተማሪዎች ናቸው። እዛ አካባቢ እነሱ ጋር ድጋፍ ይደረጋል። ከዛ ባለፈስ ምንድን ነው የሚሰራ? ለምሳሌ በባርሳ ዩኒቨርሲቲ ያደረገው አዲስ አበባ ከተመሰረተ ያደረገው ነገር አለ። ተማሪዎች እንዲማሩ ያደረገ ነገሮች ክልል ጋር ግን እንዲህ ነገር እንደሌለ ለመስማት ሞክራለሁ። እነዚህ ልዩነቶች የተማሪ ውጤት ላይ ያመጣል እና እንደነዚህ ነገሮች ምንድን ነው የሚታሰበው? ክልሎች ላይ በተለይ የሆነ ከላላ በገፋ ቁጥር ክልሎች የመቀበል እድላቸው ሰፊ ነው። እሱ ጋር በተለይ ክልሎች ላይ ምን አይነት ተከራ ስራዎች ለመስራት ናቸዋል? ይሄ ምንም ያላሳለፉ ትምህርት ቤቶች ያለፉት 5 ዓመታት ያልከው በነገራችን ላይ ዘነምበርስ አር ኖት ኔሰሰሪሊ ዘ ሴም ስኩልስ ላይሆኑ ይችላሉ። አንዳንዱ በመሀል ገብቶ አንድ አሳልፎ በሚቀጥለው ላይ ያሳልፍ ይችላል። እነሱ እንደተጠበቁ ሆኖ ግን ዝም ብለን ጥቅል የሆነ ማክሮ ፊገር እናውራ ካል 585 ስቲል በጣም ብዙ። ከዚህ በፊት በነበረው ሁኔታ አይ ቲንክ ብዙ እርምጃ የተወሰደባቸው ትምህርት ቤቶች እነሱ ትምህርት ቤቶች ላይ ነው። ብዙ የርዕሰ መምህራን ተቀይረዋል። አስተማሪዎች ላይ ስፔሻል ትሬኒንግ በየክልሉ በራሳቸው መስጠት ጀምሯል። እኛም በሰፊው መምህራንን የማስተማር ስራ እየሰራን ነው። እንደሚታወቀው አይ ሚን ግልጽ ሆኖ የመጣው ነገር
የአንድ አካባቢ ወይ አንድ ትምህርት ቤት የሚገባ ተማሪና ሌላ ትምህርት ቤት የሚገባው ተማሪ ልዩነት አንደኛው ቦታ የሚገባው የተለየ ስማርት ሆኖ የተለየ ችሎታ ኖሮት ሌላው ስለሌለው አይደለም። የምንሰጠው የትምህርት አይነትና የሚሰጠው ድጋፍ ልዩነት እንደሆነ በጣም ግልጽ ሆኗል። ሶ አይ ቲንክ ይሄ ለክልሎች ግልጽ ትምህርት ሆኖ ለወላጆችም እንደዚሁ በተለይ ግልጽ ትምህርት ሆኖ ወላጆች ትምህርት ቤቶችን መከታተል የሚጀምሩበት ክልሎችም ጠንከር ያለ እርምጃ እነኚህ ምንም በማያሳልፉ አትሊስት የትምህርት ቤት አመራሮች ምናምን ከዚህ በፊት የነበረው አይነት ይሄ በፖለቲካ እንትን መመደብ ምናምን ቀርቷል። አትሊስት ታትስ የምናውቀው አይ ቲንክ በተወሰነ ይሄ መሻሻል የመጣውን በሱ ነው። ግን ስቲል ገና ብዙ ይቀረናል። የአዳሪ ትምህርት ቤቶችን ቁጥር እየጨመርን ነው። እንደምታውቀው በፌዴራል ደረጃ እንትን የምናደርገው ዘንድሮ ወደ 2500 አካባቢ ተማሪዎች እንቀበላለን። 9ኛ ክፍል እና 10ኛ እና 9ኛ የነበሩት 5 ትምህርት ቤቶች ነበሩ። ዘንድሮ 9 እንደርሳለን። እነኚህ ከሌላውም በተለየ ኤሊት የሆነ ትምህርት የሚያገኙ የሚማሩበትም ሰዓት ከሌላው ከፍ ያለ ነው። እስከ ምሽቱ 4 ሰዓት ምናምን እዛው እያጠኑ ምን እያሉ ነው የሚሰሩት። በስፖርትም በሁሉ ነገር የላቀ ስብዕና ያላቸው የወደፊት የሀገር መሪዎች እናመራለን ብለን የምንሄድበት ነው። በአጠቃላይ የሚያልፈውን ተማሪ መጠን ከፍ ያደርገዋል። ግን የኛ አምቢሽን ከዛም በላይ ነው። ለነኚህ ልጆች ያለን አምቢሽን ዝም ብሎ 12ኛ የሚያልፉ ብቻ ሳይሆን በብዙ መልኩ በትውልድ ደረጃ ይሄ በዓለም ደረጃ እየመጣ ያለውን ለውጥና በፍጥነት እየተቀየረ ያለውን በቴክኖሎጂ በእውቀት እየተቀየረ ያለው ዓለም ላይ ለመድረስ የሚያስችሉን የወደፊት አመራሮች፣ አመራር ስንል የፖለቲካ አመራር ሳይሆን ሳይንስ በቴክኖሎጂ እነኛን የማፍራት ነው። በሩጫም የምንሄደው ለዛ ነው። ቢኮዝ ዓለም ክፉኛ እየሮጠ እየደረሰብን እንትን አልፎን እየሄደ ነው እና ያንን ለማጥበብ የምንችለው በእውቀት ያለውን ጋፕ እያጠበብን መሄድ እንዳለብን ክሊር ሆኖ በመንግስት ደረጃ አስበን የምንሰራው ነው። በዚህ ዓመት አርቲፊሻል ኢንተለጀንስ ዩኒቨርሲቲ ይጀምራል። እንደምታውቀው በዛ ቴክኖሎጂም ወደፊት ለመሄድ ነው የሚታሰበው። ሶ ትምህርት ለአገር እድገት፣ ለአገር ሰላም፣ በአገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ ነው። and I think አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚቀጥለውን የዚህን ሀገር እጣ ፈንታ የሚወስን ትምህርት ነው በሚል ነው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራውን ሪፎርም አጠናክረን እየቀጠልን ነው። ሶ በአንድ በኩል ይሄንን ልዩነት ለማጥበብና ሁሉም እድል እንዲኖረው ለማድረግ እንሰራለን። በሌላ በኩል ኦቨርኦል የትምህርት የእውቀት ደረጃችን እንደ ሀገር ከፍ እንዲል እንሰራለን። እሱን ነው እያደረግን ያለነው። ሌላ አስራ አንደኛ ክፍል እሺ እነዚህ 11 የትምህርት መስኮች ለመስጠት ሚኒስትሩ የተጠቀመው መመዘኛ ምንድን ነው? አሁን ሀገሪቷ ካለችበት የስራ ገበያ ጋርስ እንዴት ሊጣጣም የሚለውን በተጨማሪ ደግሞ የተግባሩን የሚያስተምሩት መምህራን ቀደም ብለው የነበሩ ናቸው ወይስ ከኢንዱስትሪው የተወጣጡ መምህራን ናቸው የሚለውን ቀደም መልሱልኝ። እንዲሁም ደግሞ በተግባር ልምምድ የሚያደርጉበት ተማሪዎቹ ፋብሪካዎች ሊሆኑ ይችላሉ። ምን ያክል ክፍት ናቸው? ተቀባይነትስ አላቸው? ለመንግስትስ ምን አይነት የትብብር ማዕቀፍ ያስፈልጋል የሚለውን ህዝቡ ለሙያው ያለውን አመለካከትስ ለመቀየር ለማሳወቅም ምን አይነት ስራዎች የተሰሩ የሚለውን በሙያ ትምህርት ዙሪያ በሰፊው ስራና ክህሎት አካባቢ ያለውን በሙያ ትምህርት ለማስፋት እየተደረገ ያለውን እንትን በዝርዝር እዛ ሄዶ ማወቅ ይጠቅማል። እኔ ፐርሰናሊ በዝርዝር ስለማላውቀው ሰፋ ያለ እንቅስቃሴ እየተደረገ እንደሆነ አውቃለሁ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም
በብዛት ወደ እነኚህ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ እንትን ብቻ ሳይሆን ሃይ ስኩሎቹ በሙሉ ይሄ ኮምፕሬሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩ ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው አሁን ሃይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ የሚደረገው። አሁን እሱን ስታረጊ እነኚህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለሽ ወይ፣ በሁሉም አይነት ትምህርት ሰዎች ታገኛለሽ ወይ የሚለው ኦብቪየስሊ ቀስ እየተባለ የሚደረስበት ነው። አንዱ ምን መርጠው ምንድነው መስጠት የምንችለው በዚህ ዓመት በሚቀጥለው ዓመት ስንት እንጨምራለን እያልን ነው የምንሄደው። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረግ አንችልም። አንዱ የሚደረገው ምንድነው አካባቢው ካሉ ቲቤቶች ጋር የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኚህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ እኛና ሰዎች ለሰዎች በአንድ ላይ ወደ 34 35 ሞዴል ሁለተኛ ደረጃ ትምህርት ቤቶች እየሰራሉ በሁሉም ክልል እና እነኚህ ሞዴል ትምህርት ቤቶች በትክክል ባስታውሰው ወደ 22 ብሎኮች ናቸው። በጣም ግዙፍ ትላልቅ ትምህርት ቤቶች ናቸው። ሁሉም አይነት የሙያ ትምህርት እንዲኖራቸው ተደርጎ ነው የተሰሩት። አሁን እነኚህ በክልሉ ውስጥ ያሉ ሞር ወደ ሙያ ትምህርት ኢንክላይንድ የሚሆኑ ልጆችን ከ10ኛ ክፍል ጀምሮ ኦር ኢቭን ከዛም ኤርሊየር እንደዚህ የቴክኒክ ትምህርት እየተማሩ እንዲመጡና ኢቭን ሲጨርሱ 12ኛ ክፍል ባያልፉ እንኳን በዛ ባገኙት ላይ ደን የሙያ ትምህርት ቢጨምሩበት እዚህ ቲቤቶች ላይ ዜን ወደ ስራ በደንብ ሊያስቀጥራቸው የሚችል ክህሎት ይዘው ይገባሉ። ሌላው ያነሳሽውና በጣም ኢምፖርታንት የሆነው የትምህርት ቤቶችና የኢንዱስትሪ ትስስር አሁን በዩኒቨርሲቲ ደረጃ የከፍተኛ ትምህርትና የኢንዱስትሪ ትስስር ህግ አዋጅ ወጥቷል። በዛ መሰረት ዩኒቨርሲቲዎች ከኢንዱስትሪ ጋር እየተሳሰሩ ተማሪዎች የሄዱ እነኚህ ቦታዎች ኤክስተርንሺፕ የሚሰሩበትን ሁኔታ እየተፈጠረ ነው። እሱን አሁን በሁለተኛ ደረጃ ትምህርት ቤቶች በተለይ የዚህ የሙያ ትምህርት የሚማሩ ተማሪዎች ላይ እንትን ለማድረግ በየክልሉ እንቅስቃሴ ተጀምሯል። ገና ነው እንደሚታወቀው አብዛኛው የኛ ባለ ኢንዱስትሪዎች ምንም አይችልን ሰው አስገብቶ እንትን ማድረግ ይፈራሉ። ግን ቀስ እያልን ለማለማመድ እየሞከርን ነው። ለነሱም እንደሚጠቅም እያሳየን ሪሊ ስኪል ያላቸው ልጆች እያስተማሯቸው እንትን ካደረጉ የበለጠ ይጠቀማሉ። በትምህርት ቤቶቹም ደረጃ አስተማሪዎቹ ዝም ብሎ አካዳሚሻንስ ብቻ እንዳይሆኑ የኢንዱስትሪ ውስጥ ያሉ ኃላፊዎች፣ ኢንጂነሮች ዩኒቨርሲቲ መጥተው አስተማሪ እንዲሆኑ አንዳንድ ኮርስም ቢሆን እንዲያስተምሩና ፕራክቲካል የሆነ እውቀት ልጆቹ ይዘው በሜካኒካል ኢንጂነሪንግ ዲግሪ የሚያገኝ ልጅ እዛው ካለው እንትን በተጨማሪ ፕራክቲካሊ ስራ ቦታ እንዴት ነው የሚሰራው የሚለው ወጥቶ እንዲያይ እነኛ ደግሞ ለአካዳሚክሱ ምን ቢያስተምር ኢንዱስትሪውን የበለጠ ይጠቅመዋል፣ ምን አይነት ነገሮች ናቸው የሚጎሉን የሚለውንም ያስተምርና እውቀታችን ትምህርታችን በተቻለ መጠን በተጨባጭ ከምናየው ዓለም ጋር የሚሄድ እንዲሆን ለማድረግ ነው እየተሞከረ ያለው። ጊዜ ወስዳሉ፣ ትንሽ ጊዜ ወስዳሉ። የአመለካከት ብዥታ የለም። አሁን በዚህ ክሊር የሆነ አመለካከት ነው ያለው ቦዝ በትምህርት ሴክተሩ በኢንዱስትሪው። ይሄ አስፈላጊ የሆነ ግንኙነት ነው። በዚህ ላይ መግፋት አለብን። የነ ቻይና ኤክስፒሪየንስ የሚነግረን እሱ ነው። 2017 ነው 11ኛ ክፍል ጀምሮ ለስመሽተናቸዋል። እሺ ሁለት አንድ ነገር ተከታታይ ነው ምናልባት ዘንድሮ የተማሪዎች ማለት ምጣኔ ክፍል ማለት ሬሜዲያል እንዲህ ነው ከማት ሺህ ገደማ ይጨምራል እና እሱ ነገር እየቀነሰ እንመጣለን ብለው ባለፈው ተናግረዋል። ልክ ነው። ዘንድሮ እሱ ተስፋ የሚመስለው ነገር ያንሱ ብዙ ሰው ይጠብቃል ስለማለት ነው። በሌላ በኩል ደግሞ ከዚህ በጣም ትምህርት ጋር አንድ ጥያቄ ባነሳ ደስ ይለኛል። ሰሞኑ የአታሚያ ማህበር ለማውራት ምክር ነበርና ምንድነው ኢትዮጵያ ውስጥ አታሚዎች ያሉ የምጣት ተመልከቶች ለምንድነው የሚታተሙና እነሱ ያነሱት
እንችላለን። ነገር ግን ትምህርት ሚኒስቴር ሲሰጠን በአንድ ወር ጊዜ ውስጥ ካደረሳችሁ ብቻ ነው በትምህርት ኢንዱስትሪ ለሀገር ውስጥ እንሰጣቸው የሚል ነገር በማንሳቱ እሱን ማቅረብ ባለመቻላችን ለውጭ ተሰጥቷል የሚል ነገር አንስቷል እና የውጭ ህትመት ሲመጣ ደግሞ ለውጭ ህትመት በተሰጠው ጊዜ ደግሞ ቢሰጠ ኖሮ ሙሉ ለሙሉ ሀገር ውስጥ አትመን ማስቀረት እንችል ነበር የሚል ቅሬታ አንስተዋል። ምናልባት ከዚህ ጉዳይ ጋር በተለይ ከእርስዎ ጋር እንዳወሩት ስለነገሩኝ ሀሳቡ ምንድን ነው? አውርታችኋል? ለምንድን ነው ከፈተናው ጋር ይሄዳል ብለህ ነው የምትጠይቀው? አሁን ያው ስለማላገኘው በዚህ ካገኘው አይቀር ይወጣልኝ ነው። እሺ ሬሜዲያል ትክክል ነህ ያልነው ሬሜዲያል ፊክስድ የሆነ ሁሌም የምናደርገው የተማሪ ወደ ዩኒቨርሲቲ ማስገቢያ ሜካኒዝም አይደለም። የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ ፈተናውን ወድቀዋል ዘርፎር አለፉ አንልም። አንድ አመት በደንብ እስኪናብቃቸውና ዩኒቨርሲቲ ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ እኛ የምንፈልገው ዩኒቨርሲቲ ሲገቡ ሰክሰስፉል ሆነው እንዲወጡ ነው። መሀል ላይ አቅቷቸው እንዲወጡ አንፈልግም። ስለዚህ በተቻለ መጠን በደንብ አዘጋጅቶ እንትን እናደርጋለን። ሶ በዚህ ምክንያት መጀመሪያም ጀምሮ ያልነው የምናስገባበት ሚኒመም የሬሜዲያል መግቢያ ውጤት ከፍ እያለ ይሄዳል። የምንቀበለው ተማሪ በሬሜዲያል እየቀነሰ ይሄዳል። በምንድን ነው ዲፔንድ የሚያደርገው? በሚያልፈው ተማሪ ብዛት ነው። ሶ ዘንድሮ 70,000 ጠቅላላ 70,000 ተማሪ አካባቢ አልፏል። ሶ ኦብቪየስሊ የምንቀበለው የሬሜዲያል እንትን ሲግኒፊካንትሊ ይቀንሳል። ተስፋ የምናደርገው ተመልካቾቻችን የትምህርት ሚኒስቴር የሰጠው መግለጫ ይህንን ይመስል ነበር። መግለጫውን እንዴት አገኛችሁ? ይህ አዲስ ሪፎርም ለሀገራችን ይጠቅማል ብላችሁ ታስባላችሁ? የተቀሩ ተማሪዎችስ የት ይገባሉ የሚለው ነገር ታስቡበታል ወይ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በየቀኑ የሚወጡ አዳዲስ መረጃዎችን ስለማደርሳችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ እስከምንገናኝ ሰላም ቆዩን።